ሰላም እንዴት ናችሁ ዩቲዩብ ተመልካቾቼ? ዛሬ ማሳያችሁ የወይብላ ማርያምን ፕሮጀክት ይሆናል። በሴክት ከፋፍዬ የማሳያችሁ ይሆናል። እስከ ላይ እስከ ጣፍ እንጦጦ ያለውን ቦታ የምታዩት ይሆናል ማለት ነው። ለዛሬ ይሄን አስፓልት አልነበረም ከዚህ በፊት። እነዚህ ደግሞ የእግረኛ የቴራሶቹ እየተሰሩ ይገኛል ማለት ነው። እግረኛ መንገድ ይሄ መኖሪያ ቤት ምናምን አካባቢ የነበረ ነው። አሁን ግን እንደዚህ አዲስ አስፓልት ወጥቶለት እየተሰራ ይገኛል። ቪውን እንድታዩት እፈልጋለሁ። በደንብ በሴክት ከፋፊ የማሳያችሁ ነው የሚሆነው። ፒፕሉን እዩት በእናታችሁ። በብራል እዚህ ጋር በደንብ ይታያችኋል። ቪው እስከ ላይ ድረስ ያለው ያው በዛኛው ሳይት ተሻግሮ ያለው የሽሮ ሜዳ ኤሪያ ነው። የወንዙ ምናምን ከአረንጓዴው እንትን በኋላ ያለው ማለት ነው። ሻብረን ደግሞ ገብተን ደግሞ እናያለን። በዚህኛው ሳይት ስትገቡ ያው እነዚህ ዞኖቹ ይታያቸው ይሆናል። እና ክረምት በመሆኑ የወንዞችን ፍሰት በጣም የጨመረ ሲሆን በየስፓቱ በጣም ብዙ ነገሮች አሉ። ይህ የፍሳሽ ማስወገጃ ስርዓቱ እንዴት እንደተገነባ ከሰፈር የሚመጣው ነው። ግን አሁን ክረምት በመሆኑ ምክንያት ንጹህ ውሃ ነው እየወረደ ያለው። ችኛዋን ወይ በእንዳ አድርጋችሁ ሄዳችሁ ያው የምታዩት ወንዝ ነው። እዛ ጋር ግድቡ አለ። ግድቡ ያለ ሲሆን የውሃ ፍሰትም እንደዚህ ሆኗል። አጋር አንድ ፏፏቴ ያለ የተሰራ ፊልተር ውሃዎቹን ለመያዝ ታያቸዋል። ተመልሰን ወጣን ደግሞ ምናየው ይሆናል። ያው ይሄ በሁለት መንገድ ነው የሚያስወጣው። አንደኛው ወደ ሽሮ ሜዳ የሚያስወጣ ሲሆን ሁለተኛው ደግሞ ወደ ኪዳነ ምሕረት እንጦጦ ኪዳነ ምሕረት የሚወስደው መንገድ ነው። ቤቢ ደህና ነህ? እና አሪ በደንብ እነዚህ ነገሮች ማሳያችሁ ይሆናል። እንዴት የአፈር መከላከያ ትሬንቾች የተሰሩበት ሚንስ አሪፍ ነው። ያው እንደምታዩት የውሃው ድምጽ በደንብ ነው የሚሰማው። እስኪ ቅድም ያሳየኋቸውን ፏፏቴ በደንብ ቀረብ ብዬ ያሳያችሁ። ልጆች እንደምታዩት ዋው! ድምፁ ደስ አይልም? በየቦታው እንደዚህ አይነት ውሃ የመያዣ ሚኒ የሆኑ ግድቦች ተሰርተዋል። ወገን እኔ ጋር ከቆያችሁ እንግዲህ ብዙ ነገር ምታዩ ይሆናል። እነዚህ መንጉዳዮች
እንደምታያቸው ምንድን ናቸው ግን የሚበሉ ናቸው? እስኪ የምታውቁ እየወጡ ነው። ስማቸውን ቅድም ያያችሁት የፏፏቴው ወጠን ስናየው ይህንን ይመስላል። እኔ ተከተሉኝ ነው። ሳሮ እየታጨደ ነው። ያው ለዚህ እንክብካቤ የሚያደርጉ ባለሙያዎች አሉ። እነዚህም ተጀምረዋል፣ አጨዳ ላይ ናቸው። ይህ ደግሞ የምታዩት ሶስተኛው ሚኒ ግድብ ነው። ቀረብ ብዬ ደግሞ ማሳያችሁ ይሆናል። አካባቢ በደንብ ይገርም ሆኗል። እነዚህ ከሰፈር የሚመጡ የውሃ ቱቦ መውረጃዎች እንደዚህ ወደ ወንዙ የሚገቡበት ሚንስ ነው። ይሄ እንግዲህ የኮሶ ዛፍ ነው። አያምርም? እንዴት ለምለም እንደሆነ አገራችሁ ለናፈቃችሁ ሙሉ በመሀል እንግዲህ ያለው ሲቹዌሽን ይህንን ይመስላል። ከኔ ጋር ከቆያችሁ ከላይ ከተሰራበት ጀምሮ ያለውን መና ይሆናል ማለት ነው። ዌልካም ቱ አዲስ አበባ ኢትዮጵያ። የወንዝ ወይ ሶስተኛዋ ትሬንች በቅርበት ስናያት ያው ትንሽ ቦታዋ አስቸጋሪ ነች፣ ግን እንደዚህ በቅርበት ስናያት ይህን ይመስላል። ሶስተኛው ትሬንች ነው ወይም ሚኒ ግድብ ነው። ስራቸውን እየሰሩ ደግሞ ልጆች አሉ በብዛት። አሪፍ ነው። ይሄ ከሰፈሩ ይመጣው ሶስተኛው ሚኒ ግድብ ያለበት ቦታ ነች። ወርታችሁ ወደ ወንዝ የምትሄዱበት እና እስኪ በደንብ ቀረብ ብለን ምናየው ይሆናል። በጣም ነው ደስ የሚለው ተፈጥሯዊ ነገርን ቀረብ ብሎ ማየት። ለብዙ ነገር የውሃን ድምጽ ያው ታውቁታላችሁ። አሞሮቹም ተመልሰዋል እዚህ ጋር ወንዙን ተከትለው የመጡ ምንድን ነው እስኪ ስሙን የምታውቁት? ይህ ምስሉ ላይ የምታዩት ወፍ ወፍ ያለውም በቅርበት ከወንዙ ሳይዱ ናቸው እንትን የምትሉበት። ያው ሳሩ እየታጨደ ስለሆነ ኔክስት ላይ እናንተ መጣችሁ ቼክ ስታደርጉት ጽድት ያለ ኤሪያ እንደሚሆን አልጠራጠርም። እውነትም የኢትዮጵያ ግን በውሃ ሀብቷ በጣም የታደለች ሀገር ነች። እግዚአብሔርን የውሃው ኢንቴንሲቲ እና ፍጥነት ብዛት ይገርም ነው። Arriba.
ኤሪያ ወጣን። ወደ አዲሱ አስፓልት ገብተናል። ደረጃዎቹ ትንሽ ፈታኝ ነበሩ። ትንፋሽም መቆራረጥ ጀምሯል። ኤክስትራ የሚወስደው ይሄኛው ቀጥታ ወደ አስፓልቱ የሚወስድ ሲሆን ይሄኛው ወይ ደግሞ ወደ ፕሮጀክቱ ሳይድ መስጊድ ነው። እንደምታዩት የስፖርት መስሪያ ኤሪያዎች አሉ። ይሄ ወደ ድልድዩ የምንገባበት ኤሪያ ነው። ሁለት አይነት ድልድይ ነው የተሰራው። ከአጠገቡ ደግሞ ስደርስ ቀርቤ ማሳያችሁ ይሆናል። ሰው ወደ ቸርች እየሄደ ነው። ገና ቀርብ ስትሉ የውሃው ድምፅ አይ ቲንክ የኛው ድልድይ ነባር ይመስለኛል። ነባር ነበር ግን ታድሷል። ሁለተኛው ደግሞ የምታዩት አዲሱ ድልድይ ነው። ከዛ ከፊት ለፊት የምታዩቸው የስፖርት መስሪያዎች ናቸው። በደንብ አሪፍ እይታ ይኖራቸዋል። ይሄ አራተኛው ትሬንች ነው። አራተኛውን ትሬንች ወይም ደግሞ ሚኒ ግድብ ታይበት ሚስ ተፈጥሯል። በዚህኛው ሳይድ ደግሞ ያለውን ነገር አሳያችኋለሁ። ይሄ አሮጌው ድልድይ ሲሆን አሁን ያለውበት ግን አዲሱ ነው። አያምሩም አበቦቹ? ወጣቱ የስፖርት መሰረተ ልማት መስራት የሚያስችለው ኤሪያ ሲሆን እንደምታዩት እንግዲህ እናንተ መጣችሁ መስራት ስትጀምሩ ስራ የሚጀምር ይሆናል።